እውነት ጨለማ ውስጥ ያሉ ሰዎች እነሱን ተስፋ ያሳያል፣ ለነሱ ተስፋ ይሆናል። እኔ ልንገራችሁ ማለት ነው ወደዚህ ማንም ሰው ልቤ የሆነ ነገር ገፋፋኝ ወደ ካናዳ እንድገባ ማለት ነው። ምንም ሳላቅ እውነቴን ነው የምላችሁ ስልኬን ጥዬ ነው የገባሁት ራሱ ፈርቼ ማለት ነው። ማንንም ሰው ሳላቅ ጠበቃ ብቻ ያበሻ ጠበቃ አግኝቼ አማራ ተወካይ ፋኖን ስልጣኑ ያስጠበቀለትን ንቆ እንደራደር ሲሉት እኮ አሜሪካኖች አይ አማራ ካልተደራደረ አይሆንም ማለት ነበረበት። ያኔ እኮ ከፋኖ ጋር ማይጣላም ነበር፣ የፋኖ ተወካይ ይኖር ነበር። ከዚያስ አማራ ጥቅሙን ይጠይቃል። ወልቃይት ራያ ጠገዴ ወይ አብረን እንኑር ወይ ምናምን ይባል ነበር። አሁን ግን እሱ ይሰፍራሉ ብሎ መጣ። ትጥቅ ማስፈታት የሚባለው ፈርሞ መጣ። የተዋጋለትን ፋኖ ትጥቅ ፍታ ሲለው ጦጣ ቀራኔው ተነሳልኩታ። ትጥቅ መፍታት እንኳን ትጥቅ ቀበቶ አትፈታም አልኩ ተነሳ። ይሄ እኮ ነው ፖለቲካው። ኤርትራ ውስጥ ያውደለደሉ የነበሩ ናቸው እኮ። ኤርትራ ውስጥ የአማራ ታጋይ የኦሮሞ ታጋይ የለም። ከተባበሩት መንግስታት ኤርትራኖች ገንዘብ የሚያገኙበት ህዋት የራሱን ሰላዮች እዚያ የላከ አማራን ኃይል ለመሰለም ወደ ኢትዮጵያ ደግሞ